ኢየሱስ ሲሰቀል ነው የሚያለቅሰው። ብዙ ሰው ሲገረፍ ነው የሚያለቅሰው። ብዙ ሰው ሚስማር እጁ ሲገባበት ነው የሚያለቅሰው። ብዙ ሰው ጨርቁን ሲገፋው ነው የሚያለቅሰው። ማልቀስ ካለበት ሲወለድ አልቅስ። ሰው ሲባል በራሱ አንድ ዊክ የሆነ ፍጥረት የሚወለድበት ሰዓት ሲደርስ አንድ አዋጅ ወጣ። ቆጠራ መካሄድ ጀመረ። የምን ቆጠራ? የህዝብ ቆጠራ። አሁን እዚህ ቤት ሰው ቁጠር ቢባል ነስቴ ልጅ ቁጠር እስቲ ከዚህ ጀምረሽ 1 2 3 4 5 6 ቆጠረች። ኢየሱስ እዚህ ቤት አለ። ልጄ ግን ለምን አልቆጠረችው? ሰው ነው ቁጠር ያልኳት። አምላክ የለም እዚህ ቤት ለምን አልቆጠረችው? ሰው አይደለም። አሁን ኢየሱስ እንደ ሰው ሊቆጠር ነው። አንተ አዋጅ የወጣው በማን አፍ ነው? በንጉሱ አፍ። አንደኛው ትንቢት ለማስፈጸም ነው ቆጠራው የመጣው። ሁለተኛው ነው ዋናው ነገር። ጎስፕል ማለት ይሄ ነው። አምላክ እንደ ሰው ተቆጠረ። እስከባው ላይ ማነው ስም? ዮሴፍ፣ አንቺስ ማርያም፣ ያቀፋችሁትስ ኢየሱስ ሰው ሆኖ ተቆጠረ። ብዙ ሰው መቀበል የሚከብደው ይሄ ነው። አምላክ ሰው ሆነ። ገረፉት፣ ሰው ስለሆነ። ተፉበት፣ ሰው ስለሆነ። ጨርቁን ገፈፉት፣ የሆነው ሰው ሆኖ ስላገኙት ነው። እሺ ሰው ይሁን። ምን አለ ቤተ መንግስት ቢወለድ? ከሰውም የድሃ ልጅ ሆኖ ተወለደ። ማረፊያ እንኳን መክፈል የማይችሉ አባትና እናት ቤት ተወለደ። የአምላክን የፍቅር ልክ የምታውቀው አንተን ሆነ። እንዳንተ የሚርበው ዕብራውያን ምዕራፍ 2 ላይ ሁሉም ፈተና ተፈተነ ነው። ታዘለ፣ ዳይፐር ተቀየረለት። አምላክ የመጨረሻ ውርደት ለመሞት ፈቃደኛ ሆነ። ለዚህ ነው መዝሙረኛው የተናገረው ትንቢት ሲፈጸም ዕብራውያን ምዕራፍ 2 ላይ ከመላክ በጥቂት አሳነስከው የሚለው። በመጀመሪያ ቃል ነበር፣ ቃልም በሱ ዘንድ ነበር፣ ዓለማት በሱ ተሰርተዋል። ታዝሎ አይደለም የጀመረው ነገር ሁሉ ሲጀመር ጀማሪ ነበር። አንዲት ሴት አመጣ ወለደችው። ለምን? ለኔ ብሎ። እሱ የማይታይ አምላክ አምሳል ነው። ከምንም ነገር በፊት ነበረ። ኤቭሪቲንግ በሱ ነው የተሰራው። በሰማይና በምድር ዋሬቨር ዙፋን ቢሆን ኃይል ቢሆን ስልጣን ቢሆን ኤቭሪቲንግ የሱ ነው። ኤቭሪቲንግ በሱ ነው። ታዲያ ከዚህ በላይ ለኔ ምን ይሁን? ትቶ ይሄዳል ትለኛል? በዚህ ልክ ወርዶልኝ አንተን አይፈልግህም ትለኛለህ? በዚህ ልክ ወርዶ ከዚህ በላይ እንዴት ፈልገኝ? በየትኛው ጸባይ ነው ኢየሱስ ከአንተ ጋር የሚሆነው ትለኛለህ? በዚህ ልክ ወርዶልኝ ምን ኳሊቲ ነበረኝ ሲወለድልኝ? ዮሐንስ የኃጢአት ንስሐ እየሰበከ ስለ ኃጢአተኞች ነው የሚሰብከው። እናንተ የፉኝት ልጆች ይላል፣ ከዚህ ቁጣ እንድታመልጡ እያለ ለመጠመቅ ወረፋ ከያዙት መካከል ኢየሱስ ተሰልፏል። እንደ ሰው ተቆጥሮ ግብር ተጠየቀ። በፈጠራት ምድር ላይ ነገር ሁሉ በእርሷ ሊሆነው እሱ በሰራት ምድር ላይ ረግጠሃታል ተብሎ ግብር ተጠየቀ። ሰው ሆነ። የልደት ካርድ ተሰጠ። እንዴት አይወድህም ትለኛል? እንዴት ይገልሃል ትለኛል? እንዴት መቅሰፍት ትነግረኛል? እንዴት ይሰበስብሃል ትለኛል? በዚህ ልክ ይወረደልኝ። ይባስ ብሎ እንደተጻፈው ከወንበዴዎች ጋር ተቆጠረ ተብሏል። ሰው ብቻ መሰለ? ወንበዴ ተቆጠረ። ማን የተሰቀለው? 3 ወንበዴዎች ተባሉ። ሁላችን የራሳችን ክላስ አለን። ታውቃለህ፣ ምሳ እንብላ ብንል ሁላችን የምንገባበት ሬስቶራንት ይለያያል። አንዳንዱ ምሳ የሚበላበት፣ የአንዳንዱ ደሞዝ፣ አንዳንዱ ጫማ የሚያስጠርግበት ነው። ይለያያል። የሁላችን ክላስ ደረጃችን የት እንደወረደ ታውቃለህ? ከሰው የኃጢአተኛና የድሃ የወራዳ ሰፈር መጣ። ከሰማይ ባወራው አይገባውም ብሎ ሰው ሆኜ ሄጄ ላውራዋል። ለሙሴ እኮ ተራራ እያቃጠለ ነበር ያናገረው። ኖ ሄኖክን አይ ሰው ሆኜ ላውራው በራሱ ቋንቋ። ታውቃለህ፣ አንዳንድ ጴንጤ መንገድ